እጁን በዚያ ሚስጥራዊ የኤሌን የጦር ልብስ ውስጥ ከተተው። ሁሉም ሰው በድንጋጤ ተዋጠ። በእርግጥም ልብሱን መቆጣጠር ጀምሮ ነበር። ለጥቂት ሰዓታት የጦር ልብሱ እሱን እንደ ጌታው አድርጎ የተቀበለው ይመስል ነበር። ነገር ግን በድንገት ልብሱ እጁን አጥብቆ ያዘው። በህመም ጮኸ። መላው የጦር ልብስ በሰውነቱ ላይ ተጣብቆ ከመጨረሱ በፊት ጓደኞቹ በኃይል ጎትተው አወጡት። ልብሱን ለመቁረጥ ቢሞክሩም ጥቂት ቀጫጭን ጭረቶች ብቻ ነበሩ ሊያወጡበት የቻሉት። እነዚያም ጭረቶች በውሃ ሲታጠቡ በራሳቸው ጊዜ ዳኑ። አሁን ይህ ነገር እጅግ አደገኛ መሆኑን ሁሉም ሰው ተረድቷል። ስለዚህ ለመንግስት መሰጠት አለበት ብለው ወሰኑ። ከጥቂት ቀናት በፊት የወደቀው ተወርዋሪ ኮከብ ዜና በከተማው ላይ በሰፊው ተሰራጭቶ ነበር። ዩሊየስ ከጓደኛዋ ጋር በክፍል ውስጥ ተቀምጣ ነበር። አርቴምም እዚያ አብሯቸው ነበር። የዩሊየስ አባት አርቴምን ፈጽሞ የማይወደውና ሁልጊዜም እንደረባሽ የሚቆጥረው ኮሎኔል ነበር። በዙሪያቸው ምንም አይነት ነገር ቢከሰትም ዩሊያና ጓደኛዋ ያንን ሚስጥራዊ ኮከብ በገዛ አይናቸው ሄደው ለማየት አቀዱ። ብዙም ሳይቆይ አርቴም መጣ። የዩሊያ ጓደኛም በኋላ ላይ በነፃነት እንዲንቀሳቀሱ የክፍሏን ቁልፍ በሚስጥር ሰጠቻቸው። በዚሁ ጊዜ እንግዳ የሆኑ ሜትሪዮዶች በመላው ከተማ ላይ መዝነብ ጀመሩ። ከነሱም ጋር አንድ ያልታወቀ አካል በከፍተኛ ፍጥነት ወደ ምድር አመራ። ነገሩ ወደ ሩሲያ ግዛት እየተቃረበ ስለነበር የሩሲያ ወታደራዊ አዛዥ አደጋ ከመፍጠሩ በፊት ወዲያውኑ እንዲደመሰስ አዘዘ። ይሁን እንጂ አካሉ ተራ አውሮፕላን አልነበረም። እሱ በእርግጥ ግዙፍ የባዕድ ፍጡራን መንኮራኩር ነበር። የሩሲያ ኃይሎች ጥቃት ሲሰነዝሩበት መንኮራኩሩ ከፍተኛ ጉዳት ደርሶበት ሙሉ በሙሉ ከቁጥጥር ውጭ ሆነ። የሚቃጠለው የኤሊየን መንኮራኩር በቀጥታ ከታች ወደምትገኘው ከተማ መምዘግዘግ ጀመረ። ሰዎቹ ይህንን አስፈሪ እይታ ካዩ በኋላ በየቦታው ተሸበሩ። የሩሲያ ወታደሮች በጠፈር መንኮራኩር ላይ ተኩስ እየቀጠሉ ሳለ ዜጎች ራሳቸውን ለማዳን ወደ ሁሉም አቅጣጫ ሮጡ። የተጎዱት መርከቦች ከቁጥጥር ውጭ በሆነ ሁኔታ ወደፊት እየተጓዙ በርካታ ህንፃዎችን በመምታት በመንገዳቸው ያለውን ሁሉ አወደሙ። ከእነዚያ ህንፃዎች መካከል የዩሊያ ጓደኛ የምትኖርበት አፓርትመንት ይገኝበታል። የዩሊያ ጓደኛ በግርግር ወቅት በህንፃው ጣሪያ ላይ ቆመ የነበረች ሲሆን ህንፃው ሲፈርስ በሚያሳዝን ሁኔታ ህይወቷ አለፈ። ዩሊያ ራሷ ልትሞት ጥቂት ቀርቷት ነበር። ነገር ግን አርቴም በጊዜ ደርሶ ይዟት ወደ ሰላማዊ ቦታ ሳባት። የባዕድ ፍጡራን መንኮራኩር በመጨረሻ ሙሉ በሙሉ ተከስክሶ በየቦታው ጥፋትን አስከተለ። ስፍር ቁጥር የሌላቸው ሰዎች ሞቱ። መላው ከተማም በፍርሃት ተዋጠ። ሁሉም ሰው ከሌላ ፕላኔት የመጣ ፍጡር ጥቃት እየሰነዘረባቸው እንደሆነ አመነ። ብዙም ሳይቆይ ወታደራዊ የነፍስ አድን ቡድኖች ፍርስራሹ ስር የታፈኑ ሰዎችን ለማዳን ደረሱ። ይህ በእንዲህ እንዳለ የዩሊያ አባት ኮሎኔሉ ከአስተርጓሚያቸው ጋር ወደ ተከሰከሰችው የጠፈር መንኮራኩር ተጠጋ። ሁሉም ሰው በሚያስደንቅ ሁኔታ አንድ የባዕድ ፍጡር ሰውን ከማጥቃት ይልቅ በሰላማዊ መንገድ ከመንኮራኩሩ ወጣ። የባዕድ ፍጡሩ ምንም አይነት ጠላትነት ስላላሳየ ወታደሮቹም ተኩስ አቆሙ። ኤሊየኑ ከተርጓሚው ጋር በአእምሮ ግንኙነት ተነጋገረ። የጠፈር መንኮራኩራቸው በሜትሪዮዶች ምክንያት በጠፈር ላይ እየተጓዘ ሳለ ቀድሞውኑ ተጎድቶ እንደነበር አስረዳ። ከዚያም የሩሲያ አየር ኃይል የሰነዘረው ጥቃት የበለጠ ጉዳት ስላደረሰባቸው በምድር ላይ በድንገት ለመከስከስ እንደተገደዱ ገለጸ። ኤሊየኑ የሰውን ልጅ ለመጉዳት ምንም አይነት ፍላጎት እንዳልነበራቸው አረጋገጠ። የፈለጉት የጠፈር መንኮራኩራቸውን ጠግነው ምድርን በሰላም ለቀው ለመውጣት ጊዜ እንዲሰጧቸው ብቻ ነበር። በኋላ ላይ ኮሎኔሉ ይህንን መረጃ በአንድ ጉባኤ ስብሰባ ላይ አጋራ። የባዕድ ፍጡራኑ ወራሪዎች እንዳልሆኑና አደጋው የተከሰተው ባለመግባባትና በወታደራዊ ጥቃት ምክንያት እንደሆነ አስረዳ። በዚህ ምክንያት ባለስልጣናቱ የባዕድ ፍጡራኑ ምድሩን ለቀው ከመሄዳቸው በፊት መርከባቸውን ለመጠገን የተወሰነ ጊዜ እንዲሰጣቸው ወሰኑ። ከዚያ በኋላ የዩሊያ አባት ከሆስፒታል ወደ ቤት ሊወስዳት መጣ። ከአርቴም ጋር ማየቱ ወዲያውኑ አስቆጣው። እናም በጥብቅ መከራት። ዩሊያ ወደ ቤት ከተመለሰች በኋላ ምርጥ ጓደኛ በፍጡራኑ መከስከስ ወቅት ስለሞተች በሐዘንና በቁጣ ተዋጠች። በሷ አእምሮ ውስጥ ለሁሉም ነገር ተጠያቂዎቹ ፍጡራኑ ነበሩ። በበቀል ስሜት ተገፋፍታ ዩሊያ በሚስጥር የአባቷን ሽጉጥ ሰረቀች። የባዕድ ፍጡራኑንም ለመግደል ከአርቴም ጋር አደገኛ ዕቅድ አወጣች። ቀድሞውኑም እንደ ወሮ በላ የሚመላለሱ አርቴም እሷን ለመርዳት ወዲያውኑ ተስማማ። ከሱ የወሮ በሎች ቡድን ጋር በመሆን በባዕድ ፍጡራኑ የጠፈር መንኮራኩር አቅራቢያ ወደሚገኘው ወደ ተጎዳው ህንፃ በሚስጥር አመሩ። አካባቢውን እያሰሱ ሳለ በፍርስራሹ አቅራቢያ ወድቆ የነበረ አንድ እንግዳ የባዕድ ፍጡራን መሳሪያ አገኙ። በዚህ ጊዜ ዩሊያ ወደ ሞተችው ጓደኛዋ አፓርታማ ገባች። የጓደኛዋን ፎቶግራፎች መመልከቷ በሐዘን ሞላት። እሷንም እያስታወሰች ማልቀስ ጀመረች። በድንገት በክፍል ውስጥ አንድ ፍጡር ተከሰተ። ዩሊያ በድንጋጤ ተወጣ ጮኸች። ከዚያም ሽጉጧን ተኮሰችበት። በድንጋጤው ወቅት ሚዛኗን ስታ ህንፃው ላይ ልትወድቅ ጥቂት ቀራት። ነገር ግን የባዕድ ፍጡሩ እሷን ከመጉዳት ይልቅ ወዲያውኑ ይዟት ህይወቷን አተረፈ። የዩሊያን ጩኸት የሰሙት አርቴምና ጓደኞቹ ወደ ክፍሉ እየተጣደፉ በመግባት በባዕድ ፍጡሩ ላይ ከባድ ጥቃት ሰነዘሩ። በትግሉ ወቅት ፍጡሩ ከህንፃው ላይ ወደቀ። ወደ መሬት ወርደው ሲመለከቱ ከባድና ሚስጥራዊ በሆነ ብረት የተሰራ ያልተለመደ የፍጡራን የጦር ልብስ አገኙ። የሚገርመው ግን በልብስ ውስጥ የነበረው እውነተኛው የባዕድ ፍጡር ምንም ፍንጭ ሳይጥል ጠፍቶ ነበር። ብዙም ሳይቆይ ወታደራዊ ኃይሎች የረብሻውን ድምጽ ሰምተው
ሰምተው በመድረስ የፍጡሩን የጦር ልብስ ወረሱ። በዚሁ ጊዜ ሳይንቲስቶች ያንን እንግዳ መሳሪያ አግኝተው ለምርምር ወደ ላብራቶሪ ያጓጓዙት። ዩሊያ ፍጡሩ አንድ አስፈላጊ ነገር እየደበቀ እንደሆነ አመነች። በማግስቱ መልሶችን ለመፈለግ በሚስጥር ወደ ፈረሰው ህንጻ ተመለሰች። በውስጡም በየቦታው ተበታትነው የነበሩ በርካታ አስከሬኖችን አገኘች። ከነሱም መካከል አሁንም በህይወት ያለ በከባድ ሁኔታ የቆሰለ ሰው ነበር። ያ የቆሰለ ሰው በእውነቱ ሰው መስሎ የተለወጠው ፍጡሩ መሆኑን ወዲያውኑ ተረዳች። በሚስጥር መኪናዋ ውስጥ አድርገው ከጓደኛዋ እርዳታ ጋር ወደ ሆስፒታል ወሰደችው። የፍጡሩ መልክ ሰውን ይመስል ነበር። በሆስፒታል ውስጥ ያለ ማንም ሰው ያልተለመደ ነገር አልጠረጠረም። ፍጡሩ በጣም ደክሞ ነበር። ስለዚህ ዩሊያ እሱን ለማዳን የተወሰነ ደሟን ለገሰችለት። ሰውነቱን በቅርበት እየተከታተለች ሳለች ፍጡሩ በድንገት እጇን ያዛት። አንድ እንግዳ ኃይል ከፍጡሩ ወደ ዩሊያ ሰውነት ተላለፈ። በእጇም ላይ ሚስጥራዊ አምባር ፈጠረ። ወደ ቤት ከተመለሰች በኋላ ዩሊያ ገሏን እየታጠበች ሳለ ከአምባሩ ጋር የተያዙ እንግዳ የሆኑ ኃይሎችን ማስተዋል ጀመረች። ብዙም ሳይቆይ አምባሩ ውሃውን ራሱን ለመቆጣጠር እንደሚያስችላት ታወቀች። ይህ በእንዲህ እንዳለ በላብራቶሪ ውስጥ ያሉ ሳይንቲስቶች የፍጡሩን መሳሪያ ለማጥናት መሞከራቸውን ቀጠሉ። ነገር ግን እንዴት እንደሚሰራ ሊረዱ አልቻሉም። በዚህ ጊዜ ኮሎኔሉ በአንድ የውሃ ብርጭቆ ውስጥ ባልተለመደ ሁኔታ እንግዳ የሆኑ ማዕበሎችን ሲፈጠሩ አስተዋለ። በዚሁ ቅጽበት ከሳይንቲስቶቹ አንዱ በከተማ ውስጥ ያለ አንድ የውሃ መስመር በሚስጥር እየደረቀ መሆኑን አወቀ። ይህ አስደንጋጭ ግኝት ባለስልጣናቱ ወዲያውኑ አስቸኳይ ስብሰባ እንዲጠሩ አስገደዳቸው። ሳይንቲስቶቹ ውሃ ለሰው ልጅ ህዋሳት መታደስ እጅግ በጣም አስፈላጊ መሆኑን አስረዱ። የባዕድ ፍጡራኑ የተጎዳውን የጠፈር መንኮራኩራቸውን ለመጠገን የከተማውን የውሃ አቅርቦት እየመጠጡ ሊሆን እንደሚችል ተገነዘቡ። ይህ ከቀጠለ መላው ከተማ በቅርቡ ከባድ የመጠጥ ውሃ እጥረት ይጋፈጠዋል። ይህ በእንዲህ እንዳለ ዩሊያ የቆሰለው ፍጡር በጥቂቱ ካገገመ በኋላ በሚስጥር ወደ ጋራዡ አመጣችው። ፍጡሩ ሙሉ በሙሉ ሰውን ይመስል ነበር። ልክ አንድ ተራ ወጣትም ይመስል ነበር። በጣም በአጭር ጊዜ ውስጥ የሰውን ቋንቋ አቀላጥፎ መናገር ተማረ። ፍጡሩ ራሱን ሐኪን በማለት አስተዋወቀ። ያለሱ መሳሪያ ወደ ፕላኔቱ መመለስ ስለማይችል ያ መሳሪያው በጣም እንደሚያስፈልገው አስረዳ። የጠቀሰው መሳሪያ በአሁኑ ጊዜ በወታደራዊ ላብራቶሪ ውስጥ ተይዞ የሚገኘው ያው መሳሪያ ነበር። ዩሊያ እሱን ለመርዳት ፈቃደኛ አልሆነችም። እናም በቁጣ ከቤቷ አስወጣችው። ሐኪም በዝምታ ተራመደ። ነገር ግን ማምለጥ ከመቻሉ በፊት ፖሊሶች በጎዳና ላይ የሚንከራተት የእሱ ሰኛ መስሏቸው አስቆሙትና አሰሩት። ዩሊያ ለፖሊሶቹ እውነቱን ለማስረዳት ፈልጋ ነበር። ነገር ግን ያንን ለማድረግ ድፍረት ማግኘት አልቻለችም። በዚህ ምክንያት ፖሊሶቹ ሐኪንን ይዞት ሄዱ። ይህ በእንዲህ እንዳለ የከተማዋ የውሃ አቅርቦት በከፍተኛ ፍጥነት እየጠፋ በመምጣቱ የከተማዋ ነዋሪዎች በጣም ተቆጥተው ነበር። በጎዳናዎች ላይ መጠነ ሰፊ ተቃውሞዎች ፈነዱ። አርቴም ስለ ፍጥሩ የጦር ልብስ ለመንገር ወደ ወታደራዊ ሰፈር አመራ። ነገር ግን ተቃዋሚዎች ከፖሊስ ጋር መጋጨት ሲጀምሩ በውጭው አካባቢ ሁከት ተፈጠረ። በዚያ ግርግር ወቅት ፖሊስ አርቴምንም አብሮ አሰረው። የዩሊያ አባት እዚያ ተገኝቶ ነበር። በአርቴም ላይ ያለውን ጥላቻም አልተቀየረም ነበር። በዚሁ ጊዜ አካባቢ ዩሊያ ሐኪንን ለማስፈታት ወደ ፖሊስ ጣቢያ መጣች። ሳይታሰብም አርቴምንም እዛው አገኘችው። ዩሊያ ከአርቴም ጋር ለመነጋገር ሞከረች። ነገር ግን በትክክል መነጋገር ከመቻላቸው በፊት ፖሊሶቹ ጎትተው ወሰዱት። ከዚያም ዩሊያ ሐኪን ጓደኛዋ መሆኑን ለፖሊስ መኮንኖቹ አስረድታ በተሳካ ሁኔታ እንዲፈታ አደረገችው። ከዚያ በኋላ ማንም ሰው ፍጡር መሆኑን እንዳይጠረጥር ዩሊያ ለሐኪን እንዴት እንደተራ ሰው መኖር እንዳለበት ማስተማር ጀመረች። በዚህ ጊዜ ውስጥ ሁለቱ ቀስ በቀስ እየተቀራረቡ በመሄድ ጠንካራ ጓደኝነት መሰረቱ። በመጨረሻም ዩሊያ ሐኪን መሳሪያውን መልሶ እንዲያገኝ ለመርዳት ወሰነች። መሳሪያው በወታደራዊ ላብራቶሪ ውስጥ ተቆልፎ መቀመጡን ቀድማ ታውቅ ነበር። እቅዱን ለመፈጸም ዩሊያ ከሐኪን ጋር በመሆን አባቷን ለመጠየቅ ሄደች። በአባቷ ፊት ዩሊያ ነፍሰ ጡር እንደሆነች አስመስላ ቀረበች። ይህም ኮሎኔሉ በጣም እንዲቆጣና በሷ ላይ የጮኸ ትኩረቱ እንዲበታተን አደረገው። አባቷን በነገር ጠምደው ሳለ ዩሊያ የአባቷን የማለፊያ መታወቂያ በሚስጥር ሰረቀች። በኋላም ማለፊያውን ለሐኪን አስረከበችው። ሐኪን ማለፊያውን በመጠቀም ሐኪን መስሎ በመለወጥ ወደ ወታደራዊ ህንጻ ገባ። በዝምታ ላብራቶሪ ውስጥ ደረሰ። የፍጡራን መሳሪያውን ለመክፈትም ኃይሉን ተጠቀመ። ሐኪን ዋናውን መሳሪያ በአይናቸው እያዩ ሲወስድ ሳይንቲስቶቹ በድንጋጤ ተዋጡ። ወዲያውኑ በመላው ተቋሙ የአደጋ ጊዜ ማስጠንቀቂያ ደወሎች መጮህ ጀመሩ። ነገር ግን በዚያን ጊዜ ሐኪን ቀድሞውኑ አምልጦ ከዩሊያ ጋር ተገናኝቶ ነበር። የዩሊያ አባት በፍጥነት ዩሊያንና ጓደኛዋን መኪና ውስጥ አስገብቶ አካባቢውን ወዲያውኑ ለቀው እንዲወጡ አዘዛቸው። አሁን ሐኪን መሳሪያውን መልሶ ስላገኘ ወደ መንኮራኮሩ ለመመለስ ተዘጋጀ። ይሁን እንጂ ወታደሮቹ ወዲያውኑ ሊይዙ ስለሚችሉ በቀን ብርሃን እንዳይሄድ ዩሊያ አስጠነቀቀችውና አስቆመችው። ይልቁንም ዩሊያ ሐኪንን ወደ ቤቷ መልሳ መጣችው። ብዙም ሳይቆይ ኮሎኔሉ ከልጁ ጋር አብሮ ያለው ፍጡር ራሱ ሐኪን መሆኑን ተረዳ። የደህንነት ካሜራ ምስሎች ሁሉንም ነገር አረጋገጡ። ባለስልጣናቱ ወዲያውኑ ሐኪን እንዲታሰር ትዕዛዝ አስተላለፉ። ዩሊያ ይህንን እንዳወቀች ከሐኪን ጋር አመለጠች። እንዳይታወቁም ልብሳቸውን ወደ ቀየሩበት ወደ ጓደኛዋ ቤት ወሰደችው። በኋላም ዩሊያ ህዝብ ከበዛበት ቦታ የበለጠ አስተማማኝ ቦታ ይኖርም ብላ ስላመነች ሐኪንን የሙዚቃ ኮንሰርት ውስጥ ይዘው ገባች። በኮንሰርቱ ወቅት ሐኪን ስለመጣበት ዓለሙ ያለውን እይታ ለዩሊያ ለማጋራት ኃይሉን ተጠቀመ። አእምሯን የላቀ ቴክኖሎጂና አስደናቂ እይታዎች ወደ ተሞላችው ውብ ፕላኔቱ አሻገሩ። ሐኪን
ግን የሰው ልጅ ይህንን ቦታ እንዳይ የተከለከለ መሆኑን አስረዳ። ምክንያቱም የፍጡራኑን ስልጣኔያቸውንና ቴክኖሎጂያቸውን ለማወቅ የሚሞክርን ማንኛውም ሰው ያጠፋሉና። ይሁን እንጂ እሱ ዩሊያንን እንደ ልዩ ሰው ይመለከታት ነበር፣ ሙሉ በሙሉ የሚያምናት ነበር። አብረው ብዙ ጊዜ እያሳለፉ ሲሄዱ ሁለቱ ቀስ በቀስ በፍቅር ወደቁ። በሚያሳዝን ሁኔታ የአርቴም ጓደኞች ሁለቱን አብረው አዩአቸው። ዩሊያ ሌላ ወንድ ጋር መሆኗን ለአርቴም ነገሩት። ብዙም ሳይቆይ ሌሊቱ ደረሰ። በመጨረሻም ሀኪን ወደ መንኮራኩሩ የሚመለስበት ሰዓት ሆነ። ዩሊያ በጉዞ ላይ አብራው ተጓዘች። ከመለያየታቸው በፊት ሀኪን ከዩሊያ ጋር ስሜታዊ የሆነ ስንብት ጊዜ አሳለፈ። በዚሁ ቅጽበት አርቴም በቁጣ ወደ ዩሊያ ደውሎ እንድታገኘው ጠየቃት። ዩሊያ ግን እሱን እምቢ አለችው። ሌላ የምትወደው ሰው እንዳለ ማመነች። ይሁን እንጂ አሁን አርቴምና ጓደኞቹ ቀድሞውኑ ማቅረቢያቸው ሆነው ይጠብቋቸው ነበር። በድንገት ሀኪን ላይ ጥቃት ሰነዘሩ። በከባድ ሁኔታም ደበደቡት። አርቴም በግርግሩ ወቅት ዩሊያንም ጭምር መታት። ዩሊያ ስትጎዳ ማየቱ ሀኪንን በቁጣ ሞላው። ሀኪን በኃይል መለሰላቸው። በርካታ አጥቂዎችንም አሸነፋቸው። በትግሉ ወቅት አንደኛው የወሮበላ ቡድን አባል የሀኪንን ልዩ መሳሪያ አገኘ። በመጨረሻም እውነተኛ ማንነቱን ተረዳ። ከዚያም አርቴም ሀኪንን በሽጉጥ ለመግደል ሞከረ። ነገር ግን ጥይቱ ባልታሰበ ሁኔታ ከራሱ ጓደኞች መካከል አንዱን መቶ ወዲያውኑ ገደለው። ፖሊሶች በፍጥነት ወደ ስፍራው ደረሱ። አርቴምና ጓደኞቹ ወዲያውኑ ሲያመልጡ፣ ሀኪን ግን በባለስልጣናቱ ተያዘ። በኋላ ላይ አርቴም ሀኪን ጓደኛዬን ገደለው በማለት በኢንተርኔት ላይ የሐሰት ዜና አሰራጨ። በፍጡራኑ ያለውን ጥላቻ አቀጣጠለው። ህዝቡም አደገኛ ጠላቶች እንደሆኑ እንዲያምን አደረገ። ብዙም ሳይቆይ የተቆጡ ዜጎች በአንድነት ተሰባስበው የፍጡራኑን መንኮራኩር ለማውደም ወደሱ አመሩ። ለመከላከልም ኃያላን የሆኑ ሮቦት ጠባቂዎች ከመንኮራኩር ወጥቶ ከህዝቡ ጋር መዋጋት ጀመሩ። በጦርነቱ ወቅት አርቴም ያንን የፍጡራን የጦር ልብስ ለብሶ ከፍተኛ ኃይሉን በባዕድ ፍጡራኑ ላይ ተጠቀመበት። በአርቴምና በሀኪን መካከል ከባድ ውጊያ ተቀሰቀሰ። ሀኪን የባዕድ ፍጡር ቢሆንም በመጨረሻ በውጊያው ተሸነፈ። አርቴም ከብረት ልብሱ ወጥቶ በቀጥታ ሀኪን ላይ መተኮስ ጀመረ። በጥቃቱ ወቅት ሀኪንም ሆነ ዩሊያ በከባድ ሁኔታ ቆሰሉ። ኮሎኔሉ በጊዜ ደረሰ። ልጁ ተጎድታ ማየቱን በጣም አስደነገጠው። ፖሊሶች በመጨረሻ አርቴምን ላደረገው ሁሉ አሰሩት። ይህ በእንዲህ እንዳለ የፍጡራኑ ሮቦቶች ሀኪንና ዩሊያንን ወደ መንኮራኩር ውስጥ ተሸክመው በመውሰድ በተለያዩ የማህፀን መሰል የህክምና ክፍሎች ውስጥ አስገባቸው። የፍጡራኑ የላቀ ቴክኖሎጂ ምስጋና ይግባውና ዩሊያ በጣም በፍጥነት አገገመች። የሀኪን ጉዳት ግን እጅግ በጣም ከባድ ስለነበር ለማገገም ብዙ ጊዜ ያስፈልገው ነበር። በዚሁ ጊዜ የፍጡራኑ መንኮራኩር ራሱ ሙሉ በሙሉ ተጠግኖ ነበር። በመጨረሻ መንኮራኩሩ ምድርን ለዘላለም ለመልቀቅ ሲዘጋጅ ዩሊያና አባቱ ከመንኮራኩሩ ወጡ። ያ ግዙፍ የፍጡራን መርከብ በመጨረሻ ከፕላኔቷ ተነስቶ በጠፈር ውስጥ ሲሰወር ዩሊያ በዝምታ ቆማ ከሀኪን ጋር ያሳለፈቻቸውን ቅጽበቶች ሁሉ ታስታውስ ነበር። እነዚያ ትዝታዎች በልብ ውስጥ እንደቀሩ ታሪኩ ፍጻሜውን አገኘ።